ሰላም እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ደግ ናችሁ ወይ? ምጣድ እየሞሸው ነው ዛሬ። አዲስ ምጣድ እንግዲህ ገዝቼ፣ በነገራችን ላይ እንዳሱቁ ዳርዳሩ ምንድን ነው ብላችሁ ማለት ነው ንጻቱ ጅብሰን መርግ የሆነች እና አዲስ ምጣድ ሲሟሽ እኔ ለመጀመሪያ ጊዜ ምጣድ አሟሻለሁ። እኔ አሟሻሁት ማለት በህይወቴ ለመጀመሪያ ጊዜ ማለት ነው። አሟሽቼ አላውቅም እና እየተማርኩበት ነው። እንዴት እንደሚሟሽ እራሱ አላውቅም እስከዛሬ። እና ቆይ እስኪ ልሸው ይታሻላሉ። ላስቀምጠው ነበረ ስልኬን ይዤ ግን አቤት እና እንደዛ ነው እላችኋለሁ ውዶችዬ። ምጣድ እየሞሸው ነው። ይሄ ሲርቃል መሰለኝ የጭሰች አታያትም። አልመቸኛል መጣው ነበር ግን አልመቸኛል እና እንደዛ ነው እላችኋለሁ። ተመልከቱ። ያው እንግዲህ ቤተሰብ የተፈጨውን ጎመን ዘራውን ደግሞ በመጀመሪያ ኩት እንትን ያለውን ነበረ ያልተፈጨውን ማለት ነው ፍሬውን። አሁን ደግሞ የተፈጨውን ጎመን ዘር አድርጌባት እረር እስከምትል እንጠብቃታለን። ካረረች በኋላ አሁንም እናሻታለን ማለት ነው። ግን ትንሽ ያቃጥላል። ያው መቻል ነው። እኔ ምጣድ እንዴት እንደሚሟሽም አላውቅም። ግን አሁን ሰው ከመለመን ራሴ ባሟሻው የሚለው አለ አይደለ? እንደዛ አድርጌ ልትልላት ነው እንጂ ለሞክራት ነው እንጂ እንዴት እንደሚሟሽ አላውቅም። ከዚህ በፊት አሟሽችም አላውቅም፣ አይችም አላውቅም ሲሟሽ እና እንደዚህ ኖራችኋለሁ የኔ ውዶች። ሰብስክራይብ እያደረጋችሁ በነገራችን ላይ ሰዓት እንዲሞላልኝ በጣም እየታገልኩ ነው። ሊብ እየገባው ግን እስቲ ኮምፒውተር ላፕቶፕ ያላችሁ ሰዎች ቪዲዮን እየገባችሁ አጫውቱልኝ በአጭር ጊዜ እንዲሞላልኝ ማለት ነው። ዩቲዩብ ማለት ቁጭ ብዬ ነው ያለው፣ ስራ የለኝም፣ ልጅ አሳዳጊ ነኝ። በዛ ላይ ያ ነገር ተሟልቶ ሞኔታይዝ ቢሆን ከዛ ዶላር ቢቆጥርልኝ 10 ብርም ለእኔ ተስፋ አላት ማለት ነው። እና እንደዛ ነው የምላችሁ። ያው አሁን እንትኑን ጨረሰ የነሰነስኩበትን ጎመን ዘር ማለት ነው። እንደዚህ እየጨሰ ነው። እንግዲህ ደግሞ ልሸው ማሸት ልጀምር እስቲ። እንግዲህ ያቃጥላል። ሲያቃጥል ደግሞ በጣም የሚያቃጥለው ግን እንዳያቃጥላችሁ እንትናችሁን ተለቅ ማድረግ አለባችሁ። ይሄ የምታስሱበትን ጨርቅ ማለት ነው። በነገራችን ላይ ማማዬ ስለተኛች ነው ድምፄን የቀነስኩት እንዳትነሳብኝ። ከዛ ቤተሰቦች እንደዚህ አልቋል። በነገራችን ላይ ምሽት